ውድ ወገኖች ሆይ ዓለማችን በዚህ ወቅት ታይቶ በማይታወቅ ስጋት ውስጥ መግባቷ ይታወቃል። ሐዋርያው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ሲነግረው የሚያስጨንቅ ዘመን እንደሚመጣ አሳስቦት ነበር። ባሳለፍነው ወራት በከፍተኛ ደረጃ ዓለማችን ውጥረት ውስጥ ገብታ እንደነበርና በውጤቱም ሀገራችንን ጨምሮ በርካታ የዓለም ሀገራት በኢኮኖሚ ጫና ስር እንዲሆኑ አድርጓቸዋል። በተለይም ደግሞ በሩቅ ምስራቅ ባሉ ሀገራት የአክሲዮን ኪሳራና መቀዛቀዝ አጋጥሟቸው እንደነበረ ይታወቃል። በእስራኤልና በአሜሪካ ጣምራ ጥቃት ኢራን ክፉኛ በመመታቷ በዛ ምክንያት ከገልፍ ሀገራት ወይንም ደግሞ ከአረብ ሀገራት የሚመጣው የነዳጅ ምርት ለሀገራችን ሆነ ለሌላው ዓለም ተጭኖ የሚሰራጨው ሆርሙዝ ሰርጥ በተባለ መሸጋገሪያ አማካኝነት እንደሆነ ይታወቃል። ይሁን እንጂ ጥቃት የደረሰባት ኢራን በአጸፌታ እርምጃዋ ይህንን መተላለፊያ በመዝጋቷና በጥቃት ቀለበት ውስጥ ከማስገባቷ የተነሳ በነዳጅ እጥረትና መናር የሸቀጣሸቀጥና የምግብ አቅርቦቶች አሳሳቢ ደረጃ ደርሰው ነበረ። ይሁን እንጂ በፓኪስታንና በተለያዩ ሀገራት ከፍተኛ በሆነ ዲፕሎማሲያዊ ጫና አማካኝነት ኢራን ወደ ድንጋይ ዘመን ሊወስዳት የነበረው የጥፋት ማዕበልና ደመና ለጊዜውም ቢሆን ከላይዋ ላይ ገለል ብለዋል። አንዳንድ የሥነ ፍጻሜ ምሁራኖች እንደሚሉት ከሆነ ግን ፊት ለፊት የሚታየውን ትዕይንት አይደለም መመልከት ያለብን። ይህ በመካከለኛው ምስራቅ የተቀሰቀሰው ጦርነት የኃይል ሚዛኑን በማዛባትና በማሽመድመድ የቤተ መቅደሱን ግንባታ ማስፈጸምና ሐሰተኛውን መሲህ ወደፊት በማምጣት ዓለምን ማስገዛት ነውና ንቁና ዝግጁ ሆነን የጌታን መምጣትና ንጥቀታችንን መጠባበቅ ያለብን ጊዜ ቢኖር ይህ ወቅት ነው በማለት አሳስበዋል። እንግዲህ የእግዚአብሔር ቃል ሁሉም ነገር አላፊና ጠፊ እንደሆነ ይነግረናል። ዋናውም የሰው ልጅ ቤቱ ሰማይ እንጂ ምድር አይደለምና ለጊዜው ብለን የዘላለሙን ማጣት አይኖርብንም። የሰው ልጅ አሁን ታይቶ እንደሚጠፋ እንፋሎት እንደሆነም እሙን ነው። እኛም ድንገት የሚጠፋ ትንፋሽ ይዘን የምንመካበት ምንም ስለሌለ ዛሬ ትንፋሽ ጭጭ ብትል ወዴት ነው የሚሄደው መጨረሻዬስ የሚለውን ጥያቄ ወገኖች ሆይ ለራሳችን መጠየቁ አግባብነት አለው። ምላሹም የመዳን ቀን ዛሬ ያው አሁን ነው በተባለው መለኮታዊ ትእዛዝ መሰረት ዛሬውኑ እሺ በማለት ጌታ ኢየሱስ ሆይ በመስቀል ላይ የሞትከው የተቀበርከውና የተነሳው ለኔ ነው በማለት ሕይወታችሁን በንስሐ ለእግዚአብሔር እንድትሰጡ የአክብሮት ጥሪያችን ነው። ኢየሱስ ክርስቶስ ብቻውን ያድናሉ። የተወደዳችሁ ቤተሰቦቻችን በየዕለቱ የምናቀርብላችሁ መረጃ በፍጥነት በመፈጸምና የጌታ ኢየሱስን ዳግም ምጽአት መዳረሻን ለማብሰር በሰማይ አቆጣጠር ሽርፍራፊ ሰኮንዶች ቀርተውታልና እንበርታ፣ ድንቃና ለሌሎችም በማነቃቃት እንትረፍ። ዛሬም የምንዳግመው ነው። ወደ መረጃችን ሻገር እንበል። ውድ የምጽአቱ አዋጅ ነጋሪ ተመልካቾች፣ ሰይጣን መጨረሻው እየደረሰ ነውና አጥፍቼ ልጥፋ በሚለው መርህ መሰረት አብረውት መጥፋት የሚፈልጉ ማህበረሰቦች ንጹህ ደምን በማፍሰስ በእግዚአብሔር አምሳል የተፈጠረውን የሰው ልጅን በጅምላ በመፍጀት ተግባር ውስጥ ተጠምደዋል። የክርስቶስ የስቅለትና የትንሣኤ በዓል ከመድረሱ በፊት አይኤስ የተባለ ጽንፈኛ ዓለም አቀፍ አሸባሪ ድርጅት በመላው ዓለም ላይ ያሉት አብያተ ክርስቲያናትና የአይሁድ ምኩራቦች እንዲቃጠሉና የክርስቲያኖች ደም እንዲፈስ ካወጀ በኋላ በተለይም በናይጄሪያ ክርስቲያኖች ላይ በወኪሎቹ አማካኝነት የንጹሐንን ደም በተደጋጋሚ በማፍሰስ እግዚአብሔርንና የዓለም ሕዝብን አሳዝኗል። ከሰሞኑም በአፍሪካና በመካከለኛ ምስራቅ የሚገኙ ክርስቲያኖች በዚህ የፋሲካ ወቅት በፍርሃት በስጋት ውስጥ በመሆን በቤታቸው በንግድ ሥራዎቻቸውና በአምልኮ ቦታዎቻቸው ላይ ለሚደርስ ጥቃት ተዘጋጅተው ነበረ። በናይጄሪያ በፈረንጆች የፋሲካ እሁድ ዕለት ጽንፈኛ እስላማዊ ታጣቂዎች በጆስ በሚገኘው የአንጓን ሩኩባ የክርስቲያን ሰፈር ላይ የሌሊት ጥቃት የፈጸሙ ሲሆን ቢያንስ 12 ሰዎችን ገለዋል። በሌላ በኩል በሶሪያ ጽንፈኛ የሙስሊም ቡድኖች የሞተር ሳይክል በመጠቀም በክርስቲያኖች አካባቢዎች ላይ ጥቃት ከሰነዘሩ፣ ሲቪሎችን ካጠቁና ንግድ ቤቶችን ከዘረፉ በኋላ በአንድ ከተማ ያሉ አብያተ ክርስቲያናት የፋሲካን አገልግሎታቸውን በማጠፍ ሙሉ በሙሉ ሰርዘዋል። የሰማዕታት ድምፅ የተባለ ሚኒስትሪ ምክትል ፕሬዝዳንትና የቪኦኤም ሬዲዮ አዘጋጅ ቶድ ኔትለንተን ታጣቂ ጽንፈኛ ሙስሊሞች በቅዱስ ሳምንት ውስጥ ጥቃታቸውን እንደሚያጠናክሩ በመግለጻቸው ሳቢያም ሀገራት ለአብያተ ክርስቲያናት ከለላ ለመስጠት እየጣሩ ይገኛል። እንግዲህ በመጨረሻው ዘመን ከሚያስጨንቁ ነገሮች አንደኛው የሰማነውን ይመስላል። ይህም የሚጠቁመን ዲያብሎስ ምን ያክል ትልቅ ጭንቀት ውስጥ እንዳለ ነው። ምክንያቱም ቤተ ክርስቲያን የምድር ቆይታዋ በንጥቀት ከተጠናቀቀ በኋላ በምድር ላይ የሚቆየው ጥቂት ዓመታትን ብቻ ነው። ከዚያ በኋላ እጅግ ወደሚጠላው ስፍራ ወደ ጥልቁ ጉድጓድ ከነጭፍሮቹ ይጣላል፣ ይዘጋበታልም። የ1000 ዓመታት ከባዱ መቀጫውን ይጀምራል። የሰው ሁሉ ጠላት የሆነው ሰይጣን ዲያብሎስ እንደ እግዚአብሔር ባይሆንም ዕውቀት እንዳለው ይታወቃል። ዕውቀቱም እንደሚቀጣ ማወቁ ነው። ያለ ጊዜያችን ልታጠፋን መጣህን ብሎ ከ2000 ዓመታት በፊት ጌታ ኢየሱስን ተማጽኖት በአፉ ተናግሯል። አሁን ግን ጊዜው እንደደረሰ ጠንቅቆ ስላወቀ አመፁ የከፋ ቢመጣ መልካቸውን የቀያየሩ ዓለም አቀፍ ስደቶችን ቢያስነሳም በወደደን በርሱ ከአሸናፊዎች እንበልጣለን የሚለው ቃል የታመነ ነውና ወንጌል በማዕበልና በአውሎ ነፋስ ውስጥም ሳይበገር
ይገሰግሳል። ኢየሱስ ክርስቶስ የጌቶች ሁሉ ጌታ ነው። ክቡራትና ክቡራን የምትከታተሉት የምፅዓቱ አዋጅ ነጋሪ አገልግሎት ይህን ዘመን ማትመረምሩ እንዴት ነው ተብሎ በኢየሱስ ክርስቶስ የተጠየቀውን ጥያቄ ምላሽ ለመስጠት መረጃዎችን በመጠቆም የቤተ ክርስቲያንንም የሰርጓን መዳረስ አስመልክቶ ጥቂት ስለመቅረቱ ማዘጋጃ መለከት ነፊ እወጃ አገልግሎታችንን ነው። ወደሚቀጥለው መረጃ ስናቀና ከምንጊዜውም በላይ የክርስቶስ ኢየሱስ መምጣትና የቤተ ክርስቲያን መነጠቅ እየቀረበ ባለበት ጊዜ በአንጻሩ ደግሞ የሐሳዊው መሲህ የመምጣቱ ነገር እየሸተተ ይገኛል። ከ2000 ዓመታት በፊት ጌታችን ኢየሱስ ክርስቶስ የመምጣቱ ምልክት ለደቀ መዛሙርቱ ሲነግራቸው የኖህ ዘመን ተመልሶ እንደሚመጣ ነግሯቸው ነበር እና በዚህ ወቅት ምን ሆነ እንዲህ ይቃኛል። In February 1989, a man with the name Alec Newell was abducted by aliens and taken for 10 days to their home world, where they told him the truth about them, showed him amazing technology, and sent him back with a message for all humanity. እነሆ ያ የትንቢት ቃል በፍጻሜ ዘመን ዋዜማ ላይ በግልጽ በመታየት ላይ ይገኛል። ከጥፋት ዘመን በፊት የዚያን ጊዜው ትውልድ ከእግዚአብሔር ፈቃድ ውጭ የሆነበትና እጅግ በጣም የረከሰበት በጨለማው መንግስት እስራት ስር የነበረበት እግዚአብሔር የፈጠረውና መልካም ሆነ የተባለለት ተፈጥሮ በጨለማው መንፈስ በመርከሱና በመበላሸቱ ምክንያት እንዲሁም እግዚአብሔር ሰውን በመፍጠሩ የተጸጸተበት ዘመን እንደነበረ ቅዱስ ቃሉ ይነግረናል። ይሁን እንጂ አንድ ጻድቅ ቤተሰብ በመገኘቱ ትውልድ መትረፉ ይታወቃል። ታዲያ በትንቢቱ ቃል መሰረት ዛሬ ከወደ አሜሪካ እየተሰማ ያለው ጉድ የኖህ ዘመን ተደገመ ያስብላል። ኤሪያ 51 በተባለ ሚስጥራዊና በአሜሪካ የጸጥታ አካላት በጥብቅ ከሚጠበቅ ቦታ ከጅማሬው አንስቶ እርጅና እስኪጫናቸው ድረስ በስውር ሲሰሩ የነበሩ ሳይንቲስቶች እንዳጋለጡት ከሆነ የወደቁት መላእክት ወይም በተለምዶ ኤሊያን ከሌላ ዓለም የመጡ የሚባሉት ርኩሳን መናፍስቶች የሰይጣንን ተልዕኮ ለማስፈጸም በእግዚአብሔር አምሳል የተፈጠረው የሰው ልጅን ባልተፈጠረበት አይነት እያስደረጉት ይገኛሉ። በዘፍጥረት ምዕራፍ 6 ቁጥር 2 ላይ የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸው ሁሉ ሚስቶችን ለራሳቸው ወሰዱ የሚለው ተግባር እነሆ በዚህ ዘመን በድጋሚ እየተከሰተ ይገኛል። እማኞቹ እንደሚሉት ከሆነ እነዚህ ርኩሳን የሰው ልጅንና ያጋንንት መንፈስን ማለትም በእግዚአብሔር ዘንድ እውቅና የሌላቸውን ፍጡራንን በማዳቀል ምድርን ለመውረርና ሐሳዊውን መሲህ በግላጭ ለማምጣት ተዘጋጅተዋል ተብሏል። እንግዲህ ቀኑ በተለይ በጣም እየመሸ ሲመጣ የማይሰማ ነገር የለም። ይህም የሚያወራን ነገር ቢኖር መዘጋጀት እንዳለብን ነው። ቀኖቹ ክፎች ናቸውና ተብሎ ቀድሞ ተነግሮላቸዋል። እኛ ግን አገር ልንለቅ ሰማያዊ ሰርግ እንደደረሰበት መሆን ብቻ ይጠበቅብናል። በቅርብ ጊዜ ድንገት አፈትልከን እንሄዳለንና የማንም ልብ አይውደቅ፣ እናስተውል። የጌታ ሥራ ብቻ ይብዛልን። ክርስቶስ በመስቀል ላይ የተሰራልን የሞተው የተቀበረውና የተነሳው እንዲሁም ያረገውና የሚመጣው እንዲሁም መንፈስ ቅዱስ ወደ ቤተ ክርስቲያኒቱ የመጣው ያለ ነውርና ያለ ነቀፋ ሆና ሙሽሪቷ ትቀበለው ዘንድ ነውና መታጠብ፣ መቀደስ፣ መለወጥ ይብዛልን። ክቡራን አድማጮችና ተመልካቾቻችን በየቀኑ በዓለማችን ላይ ምን እየሆነ ነው፣ ምንስ እየተከሰተ ነው የሚለውን የየዕለቱ መረጃዎች በዩቲዩባችን በፓስተር አለማየሁ ነሞና በወንድማችን ቃል አስራት የሚቀርቡ ወቅቱን የጠበቁ ወሳኝ መረጃዎችን፣ ውይይቶችን የሚያደርጉትን እንደዚሁም ደግሞ ዘወትር ቅዳሜም በቀጥታ ስርጭታችንም ገብታችሁ ተከታተሉም ዘንድ ለወገኖችም ሼር እንድታደርጉላቸው ጥሪ ያደርግላችኋል። ለሕዝብ ሁሉ መሰበኩ ወገኖች የግድ ነው። ለሕዝብ ሁሉ ምስክር ይሆን ዘንድ የመጨረሻው መጨረሻ የጌታ የኢየሱስ ክርስቶስ ቤተክርስቲያንን ያዘዛት ይህንኑ ነው። በምድር የመኖሯ ዋነኛ ዓላማዋም ይሄ ነውና የሐዋርያው ጴጥሮስን መልእክት አጽንዖት ሰጥቶ የሚነግረን ማንም እንዳይጠፋ ፈልጎ ሁሉ ለንስሐ እንዲበቃ ስለእናንተ ይታገሳል ይላል። ስለዚህ ብቻችንን መውረስ የሌለብንን ውብ ሕይወትና ሰርግን ማጋራት ይገባናል። ክቡር ደሙ ፈሷልና ሁሉም ሕዝብ፣ ሁሉም ነገድ፣ ሁሉም ህብረተሰብ፣ ዓለም ሁሉ በሁሉም ቦታ ያለ ዓለማት ያለ ሁሉ ከሰይጣን ወይም ከጨለማው መንግስት መፍለስ አለባቸው። የጌታ ኢየሱስን በጎነት ለዓለም ሁሉ በምንችለው ቋንቋ የምንናገር ልንሆን ግድ ይለዋል። ይልቁንም ሰርጉ አይናችን ስር ሆኖ እንዴት የኢየሱስን መልካምነት ሰው ሁሉ እንዲሰማን እናወራው? እኛ የእኛን ድርሻ እንወጣ። ማንም ሊዘጋው የማይችል በሮችን ይከፍትልናል። ከሰማይ ሰማያት ወርዶ እኛ እጅ የገባውን ወርቃማ ወሬ ጠቅልሎ ማስቀመጥ ከኛ ይራቅ። ብዙዎች ይድናሉና ለማይጠፋው አክሊል አብልጠን እንስራ። የታመነው አምላክ የመንፈስ ቅዱስ ድምፅ በምፅዓቱ አዋጅ ነጋሪ አገልግሎት በኩል እስካሁን እንዳስደመጠን ሁሉ ዛሬም መልእክቱ ይሄው ነው። አሁን ደግሞ ለቀዳሚነት ወደ ያዝነው መረጃ ላሻግራችሁ። ብስራት ታደሰ ነኝ። ውድ ወገኖች ሆይ በዚህ ፍጻሜ ዘመን ላይ ከትንቢት ፍጻሜ መካከል የወንጌል በዓለም ዙሪያ መሰበክ ዋነኛው ምልክት እንደሆነ ይታወቃል። በተለይም ደግሞ የሞራል ውድቀትና የትውልድ መላሸቅ በገነነበት ወቅት ቅሬታ መገኘት እጅግ ሐሴት ያስደርገናል። ነገሩ እንደዚህ ነው። ከሰሞኑ የማህበራዊ ሚዲያውን ያጥለቀለቀው መረጃ ቢኖር የአሜሪካ ግዛት የሆነችውና በእንግሊዞች ተቆረቆሮች ተብሎ የሚታመነው የኒው ሃምፕሻየር ግዛት
በሃኖቨር ከተማ ዳርትማውዝ በተባለ አንድ የካቶሊክ ቤተክርስቲያን ኮሌጅ ውስጥ ተማሪዎች ሰማይና ምድርን በቃሉ ላጸናውና ለአጽናፋት አምላክ ተመልሶ ለሚመጣው ንጉሥ በትምህርት ቤቱ ቅጥር ግቢ ውስጥ ደረቅ ሜዳ ላይ ምቾታቸውን ወዲያ አድርገው በመንበርከክ ለጌታ በምስጋናና በአምልኮ ሆነው ሲያወድሱና ሲያመልኩ ታይተዋል። በርካቶችም በአድናቆትና በአግራሞት ይህንን ምስል ተቀባብለውታል። የዚህ አድናቆት ግርምት የመነጨው በዚህ የሞራል ዝቅጠት በሰፈነበት ዓለም ከትውልዱ እርሾ መገኘቱ ነውና። ከዚህ ቀደም በዚሁ በአሜሪካዋ ኒው ጀርሲ ግዛት ሜቶዲስቶች ይበዙባታል የተባለችው አስበሪ ከተማ በ2023 በጉያዋ ባለ አንድ ዩኒቨርሲቲ ድንገት የተቀጣጠለው መንፈሳዊ እንቅስቃሴ በአሜሪካና በመላው ዓለም መነጋገሪያ መሆኑም ይታወሳል። ታዲያ ይህ የመጨረሻው መንፈሳዊ እንቅስቃሴ አገራችንን ጨምሮ መላው ዓለም ጌታ ሳይገለጥ ከፍተኛ የወንጌል እንቅስቃሴ እንደሚደረግ ይታመናል። ይህም እንግዲህ ቤተክርስቲያን መጨረሻዋ አእምሮ እንድትጨርስ የሚሻ መንፈስ ቅዱስ እገዛውን አብዝቶ እንደሚጨምር ግልጽ ነው። በሀገራችንም በተለይ በታዳጊ ወጣቶች ላይ የተቀጣጠለ የሚታየው በሃይስኩሎች፣ በኮሌጆች፣ በተለያዩ የመስሪያ ቤቶች ህብረቶች ውስጥ የሚታዩት ቀላል መንደርደሪያ አይደሉም። ከተማ፣ ገጠር፣ መንደሩ ሁሉ በኢየሱስ አዳኝነት ወሬ ሊጥለቀለቅ ግድ ነው። ንንቃ እናነቃቃም። የተወደዳችሁ ቤተሰቦቻችን በየዕለቱ የምናቀርብላችሁ መረጃ በፍጥነት በመፈጸምና የጌታ ኢየሱስን ዳግም ምጽአት መዳረሻን ለማብሰር በሰማይ አቆጣጠር ሽርፍራፊ ሰኮንዶች ቀርተውታልና እንበርታ፣ ንንቃና ለሌሎችም በማነቃቃት እንትረፍ ዛሬም የምንዳግመው ነው። ወደ መረጃችን ሻገር እንበል። ውድ የምጽአቱ አዋጅ ነጋሪ ተመልካቾች፣ ሰይጣን መጨረሻው እየደረሰ ነውና አጥፍቼ ልጥፋ በሚለው መርህ መሰረት አብረውት መጥፋት የሚፈልጉ ማህበረሰቦች ንጹህ ደምን በማፍሰስ በእግዚአብሔር አምሳል የተፈጠረውን የሰው ልጅን በጅምላ በመፍጀት ተግባሩ ተጠምደዋል። የክርስቶስ የስቅለትና የትንሣኤ በዓል ከመድረሱ በፊት አይኤስ የተባለ ጽንፈኛ ዓለም አቀፍ አሸባሪ ድርጅት በመላው ዓለም ላይ ያሉት አብያተ ክርስቲያናትና የአይሁድ ምኩራቦች እንዲቃጠሉና የክርስቲያኖች ደም እንዲፈስ ካወጀ በኋላ በተለይም በናይጄሪያ ክርስቲያኖች ላይ በወኪሎቹ አማካኝነት የንጹሐንን ደም በተደጋጋሚ በማፍሰስ እግዚአብሔርንና የዓለም ሕዝብን አሳዝኗል። ከሰሞኑም በአፍሪካና በመካከለኛው ምስራቅ የሚገኙ ክርስቲያኖች በዚህ የፋሲካ ወቅት በፍርሃት በስጋት ውስጥ በመሆን በቤታቸው በንግድ ሥራዎቻቸውና በአምልኮ ቦታዎቻቸው ላይ ለሚደርስ ጥቃት ተዘጋጅተው ነበር። በናይጄሪያ በፈረንጆች የፋሲካ እሁድ ዕለት ጽንፈኛ እስላማዊ ታጣቂዎች በጆስ በሚገኘው የአንጓን ሩኩባ የክርስቲያን ሰፈር ላይ የሌሊት ጥቃት የፈጸሙ ሲሆን ቢያንስ 12 ሰዎችን ገለዋል። በሌላም በኩል በሶሪያ ጽንፈኛ የሙስሊም ቡድኖች የሞተር ሳይክል በመጠቀም በክርስቲያኖች አካባቢዎች ላይ ጥቃት ከሰነዘሩ፣ ሲቪሎችን ካጠቁና ንግድ ቤቶችን ከዘረፉ በኋላ በአንድ ከተማ ያሉ አብያተ ክርስቲያናት የፋሲካን አገልግሎታቸውን በማጠፍ ሙሉ በሙሉ ሰርዘዋል። የሰማዕታት ድምፅ የተባለ ሚኒስትሪ ምክትል ፕሬዝዳንትና የቪኦኤም ሬዲዮ አዘጋጅ ቶድ ኔትለንተን ታጣቂ ጽንፈኛ ሙስሊሞች በቅዱስ ሳምንት ውስጥ ጥቃታቸውን እንደሚያጠናክሩ በመግለጻቸው ሳቢያም ሀገራት ለአብያተ ክርስቲያናት ከለላ ለመስጠት እየጣሩ ይገኛል። እንግዲህ በመጨረሻው ዘመን ከሚያስጨንቁ ነገሮች አንደኛው የሰማነውን ይመስላል። ይህም የሚጠቁመን ዲያብሎስ ምን ያክል ትልቅ ጭንቀት ውስጥ እንዳለ ነው። ምክንያቱም ቤተክርስቲያን የምድር ቆይታዋ በንጥቀት ከተጠናቀቀ በኋላ በምድር ላይ የሚቆየው ጥቂት ዓመታትን ብቻ ነው። ከዚያ በኋላ እጅግ ወደሚጠላው ስፍራ ወደ ጥልቁ ጉድጓድ ከነጭፍሮቹ ይጣላል፣ ይዘጋበታል።